ነፃነትህን ቢወስዱብህ፣ ስምህን ቢያጠፉ፣ ለሰዎች መዝናኛ እንድትዋጋ ቢያስገድዱ፣ አንድ ሰው ግን እምቢ አለ። ስሙም ስፓርታከስ ይባላል። ባሪያ ሆኖ አልተወለደም፣ ወታደር ነበር። ነገር ግን ተይዞ ተሸጠ፣ ወደ ግላዲያተርነትም ተወሰደ። በአሬና ውስጥ ሰዎች ለክብር አይዋጉም፣ ለመኖር እንጂ። እያንዳንዱ ቀን መጨረሻቸው ሊሆን ይችላል። ነገር ግን ሮሞች በእነሱ ሞት ይዝናናሉ፣ በደስታ ይጮዋሉ፣ ይፈነድቃሉ። አንድ ቀን ነገር ተቀየረ። ስፓርታከስ ከ70 ጓደኞቹ ጋር አንድ ውሳኔ ላይ ደረሱ። እሱም ነፃነት ወይም ሞት ነበር። በቀላል መሳሪያ ጠባቂዎቻቸውንና አሳዳሪዎቻቸውን ደምስሶ አመለጡ። ያ ማምለጥ ወደ ትልቅ አመፅ ተቀየረ። ባሮችና ገበሬዎች እንዲሁም ይገፉ የነበሩ ሰዎች አመፁን ተቀላቀሉ። ትልቅ ጦርም ተመሰረተ። መጀመሪያ ሮሞች ንቋቸው ነበር። ነገር ግን ስፓርታከስ ብዙ ጦርነቶችን ማሸነፉን ቀጠለበት። ባሪያ ሮማን እያሸነፈ ሄደ። እነ ስፓርታከስ ጣሊያንን ትቶ መጥፋት ይችሉ ነበር። ነገር ግን ለበቀል ሲሉ እዛው ቆይቶ መዋጋትን መረጡ። በመጨረሻም ሮማኖች አለ የሚባል ታላቅ ጦር አሰባስበው ላኩ። ጦርነቱ እጅግ በጣም ከባድ ነበር። ስፓርታከስም እስከ መጨረሻ ተዋጋ። በመጨረሻም ተገደለ። ነገር ግን ሬሳው የት እንዳለ ሊታወቅና ሊገኝ አልቻለም። በሺዎች የሚቆጠሩ ባሪያዎች በመንገድ ላይ ተሰቀሉ። ከነዛ ባሪያዎች ውስጥ ታላላቅ የግላዲያተር ተዋጊዎችና የስፓርታከስ ቀኝ እጅ ጓደኞቹ የነበሩትም ነበሩበት። ስፓርታከስ ቢሞትም ታሪኩ ግን ከብዙ ሺህ ዓመታት በኋላም እስካሁን ድረስም ይነገራል። በፊልሚያ ችሎታውና በነፃነት ተምሳሌትነቱ ስሙ ይወሳል። እርስዎ በስፓርታከስ ቦታ ቢሆኑ ለነፃነቶ ይፋለሙ ነበር? መልሶም በኮመንት ላይ ያስቀምጡልን። እንደዚህ አይነት በእውነተኛ ታሪክ ላይ የተመሰረቱ አስገራሚ ታሪኮችን መስማት የሚያስደስቶት ከሆነ ቻናላችንን ሰብስክራይብ ያድርጉ።